አደረሳችሁ በማለት እንቀበላችኋለን። ክቡራትና ክቡራን እንግዶቻችን ደስ ብሎናል። እንኳን ደስ አላችሁ። በዚህ ስፍራ ላይ በድጋሚ እንኳን ደስ አለን፣ እንኳን ደስ አላችሁ። እንግዶቻችን በክብር እየገቡ ይገኛሉ። የሀገር ሽማግሌዎች የሰላም ተምሳሌቶችን ሰላምታ እየተለዋወጡ ይገኛሉ። ትደሰል ይሄንን ስንሰራ ዲዛይን ሁሉም ባለሙያዎች ይሳተፋሉ። እነሱ ይሄንን በተን እንስራ የሚያሏቸው ሬስቶራንት እንስራ ሲሉ ይሄንን እንደ ሞዴል ተጠቅሞ ይሄን አይተው ይሄን ራሱ ፋብሪክ ተጠቅሞ እንደምናየው ሳምፕል ስታንዳርዱን የጠበቀ የራሱ ግቢ ያለው ላንድስኬፕ ያለው እንደገና ከጀርባ የራሱ የሆነ ግሪን ኤሪያ ያለው ምርጥ ሎጆች አሉ። ይሄንን ሳምፕል ተጠቅመን ደግሞ በዚህ ኤሪያ ላይ የምንሰራው የዞኖቹ ይሰራ አለ። ሁለት ደግሞ ባለሀብት ደግሞ ራሳቸው ወስደው የሚገነቡት አለገብት አለ። ቀጥሎ የምናያቸው እነሱ ከዚህ ቦታች ላንድስኬፕ ተከትለን 33 ነገር ይሰራሉ ማለት ነው። ይሄን ይመስላል። ለአንዱ ሳምፕል ገጠር ይፈዋይት ይችላል። ምክንያቱም ሎጅ ስለሆነ እያንዳንዱ ሎጅ ሲመጡ የምንናናበው ነው የስፋቱ ኤሪያ እንደገና ደግሞ ካልቸሩ ለማምጣት የሩፍ ስታይሉ ተመሳሳይ ሲሊንጉ የኮርኒሱ እንደዛ አይነት አርኪቴክቸሮች ተጠቅመናል። የምናየው ደግሞ እንደዚህ አይነት ምርጥ ቪው ቆንጆ ቪው አለው። ስራችን ደግሞ ከአንድ ብሎክ ሰፓሬት አድርገናል። እዚህ ጋር ከዚህ ቀጥሎ አንድ ጀፎር አለ፣ መንገድ አለ። ያንን ጀፎር ተከትሎ ደግሞ ሌላ ጎጆ ቤቶች አሉ። ይሄን ዊንግ ይዞ የሚሄድ ሶስት በአንድ እያለ የሚቀጥሉ ሎጆች አሉ። ልክ ይሄንን ጀፎር ካለፍን በኋላ የሚቀጥለው ላይ ተመሳሳይ ሶስት እየሆኑ የሚሰሩ እስከታች ያቺ የምናያት ወንዝ አለች። ምናልባት ሪቨር አለ። ሪቨሩ ምናልባት የምናረገው ክረምት ውሃው ስላለ አርቲፊሻሊ እንገድበውና በጋ ላይ ያው ውሃ እንዲቆም ይሆናል ማለት ነው። ያው አሁን ፊኒሺንግ ላይ ስራ ላይ ነን ያለ ነው። ይሄ ሞዴል ሳምፕል ነው። የተጠቀምናቸው ሳምፕሎች ማቴሪያሎች ምን አሁን ለምሳሌ ከረንትሊ የምንጠቀማቸው ሳምፕሎች እንደ አላላቴላ የተለያዩ ኢንተርናሽናልም ሎካልም የሆኑ ሎጆችን አይተን በሱ መሰረት ነው እየሰራን ያለ ነው። ቀጥል ይችላል ፓርቲ ይሆናል። ያኛው ድረስ ያ ቤት እዛ ላይ እስከሚታየው ቤት ድረስ የዚህ አካል ነው የሚሆነው። እንግዲህ ምን አይነት ነገር እንደሚኖር ዝግጅት ተብሎ አሁን ሰው የሚያሰጋው ከጸጥታ ከምናምን ያለው ነገር ሁሉ ነገር መልክ ይይዛል። ምንም የሚያሰጋ ነገር የለም። መልክ ነገር ይይዛል። ስራ ስንጀምር መልክ ይይዛል። ባጭሩ እሱ ነው። ስራ የሌለበት ቦታ እንትን ሊያጋጥም ይችላል። ስራ ካለ ግን ምንም ነገር የለም። ሰው ለወደፊት የምናስበው አብረህ ብታብራራ ጥሩ ነበረ። እዚህ አልጋ የያዘ ሰው ፈረስ ይዘጋጅለታል፣ ገጠር ይገባል። በዚህ በኩል ነው የተዘጋጀው። እነዛ ባይ ተራሮች በሙሉ ተይዘው ገጠር ይገባል። ከገጠሩ ማህበረሰብ ጋር እናገናኘዋለን። ገጠር ቀብቶ ክትፎ በልቶ ጠጥቶ በኋላ የሚያችን ነገር ከፈለገ እሷንም ጠጥቶ